ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ምንድነው? ማድረግ ስላለብን ነገር እንዴት በቀላል መንገድ መግለጽ እንችላለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። ቪዲዮውን እስከ መጨረሻ ካያችሁ አሪፍ ለውጥ እንደምታገኙበት ምንም አልጠራጠርም ማለት ነው። ስለዚህ እንዴት ማንበብ እንዳለብንና ትርጉማቸው እንዴት መግለጽ እንደምንችል የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ወደ ትምህርቱ እንሄዳለን ማለት ነው። ያ የመጀመሪያው ምን ይላል? አይን እንደምን ማንበብ? እንደ አይ ማንበብ። ከዛ ኤች ኤን በአንድ ላይ ሀ ብለን ማንበብ። ቪኢን እንደ ቭ ማንበብ ስናነባው ሀብ ሀብ። ቲኦን ቱ ቱ። ጂኦን ጎ ጎ ብለን እናነባለን። በአንድ ላይ አይ ሀብ ቱ ጎ አይ ሀብ ቱ ጎ ምን ማለት ነው? መሄድ አለብኝ መሄድ አለብኝ። ኦኬ እንግዲህ እዚህ ጋር መያዝ ያለባችሁ አንድ ነገር አለ። ምንድን ነው? ሀብቱ ሀብ ብቻውን ከሆነ አለኝ አለን ለማለት ይሆናል። ከቱ ጋር ከመጣ ግን ምንድን ነው ማለት ነው? ትርጉሙ ይለያል። ሀብቱ ማለት አለብኝ ማለት ነው። ባጭሩ እንደዚህ ማድረግ አለብኝ ብለን ለመግለጽ ከፈለግን ማንን መጠቀም አለብን ማለት ነው? ሀብቱን መጠቀም አለብን ማለት ነው። እዚህ ጋር ሀብ ብቻ ከሆነ እንዳልኋችሁ ምንድን ነው አለን ወይም አለ የሚለውን ይገልጽልናል ማለት ነው። ግን እዚህ ጋር ሀብቱ ከሆነ ደግሞ ምንድን ነው አልኳችሁ? ይቀየራል። ትርጉሙ ምንድን ነው? ሀብቱ ካልን አለብኝ እንደዚህ ማድረግ አለብኝ ስንል ነው የምንጠቀመው ማለት ነው። ስለዚህ ጎ መሄድ አይደለ፣ በአንድ ላይ አይ ሀብቱ ጎ ካልን መሄድ አለብኝ እያልን ነው ማለት ነው። ስለዚህ እስከ መጨረሻው ማድረግ ስላለብን ነገር ለመግለጽ የምትጠቀሙት ማን ነው አልኳችሁ? ሀብቱ አይ ሀብቱ ብላችሁ ማድረግ የምትፈልጉትን ነገር በቀላሉ መግለጽ ትችላላችሁ ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይ ሃቭ ቱ ኤስኢን በአንድ ላይ ሁለቱንም ኢ በአንድ ላይ ነው የምናነባቸው። አንድ ድምፅ ነው ያላቸው። ከኤስ ጋር ሲ ብለን እናነባቸዋለን። ሲ አይ ሃቭ ቱ ሲ አይ ሃቭ ቱ ሲ ምን ማለት ነው? ይሄ ደግሞ አሁንም ማየት አለብኝ ማየት አለብኝ። ያ ሲ ምንድን ነው? ማየት ነው። ስለዚህ ሀብቱ ደግሞ እንደነገርኳችሁ አለብኝ የሚለውን ይይዝልናል። ወይም ማድረግ አለብን እያልን አይደለ? ስለዚህ ማድረግ ስላለብን ነገር ሀብቱን ተጠቅመን የፈለግነውን መግለጽ እንችላለን ማለት ነው። ያ ወደ ቀጣዩ ንድ አይን እንደ አይ ማንበብ፣ ኤችኤን እንደ ሀ፣ ቪኢን እንደ ቭ ማንበብ። አይ ሃቭ ቲኦን ቱ ብለን ማንበብ። ከዛ ኢን እንደ ኢ እናነባለን። ከዛ ኤን አናነብም፣ ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ የመጡት። በዛ መሰረት ሁለት አናባቢዎች በአንድ ላይ ከመጡ ደግሞ ምን ብለናል? ኢና የመጀመሪያውን አንብበን ቀጥሎ ያለውን አናነብም ብያቸዋለሁ። ስለዚህ ኢን አንብበን ቀጥሎ ያለችን ኢ አናነብም ማለት ነው። ከዛ ቲን እንደ ት ማንበብ ስናነባው ኤት ኤት አይ ሃቭ ቱ ኤት አይ ሃቭ ቱ ኤት ምን ማለት ነው? መብላት አለብኝ መብላት አለብኝ ማለት ነው። እንግዲህ እንደነገርኳችሁ ሀብቱ በቃ ኮመን ነው። ሀብቱ ማለት በቃ አለብኝ እንደማለት ነው የምትይዙልኝ። ኢት ማለት ደግሞ ምንድን ነው? መብላት ማለት ነው መብላት። ስለዚህ መብላት አለብኝ ስንል አይ ሀብቱ ኤት እንላለን ማለት ነው። ያ ወደዚህኛው እንሂድ። አይን እንደ አይ ማንበብ። አሁንም ኤችኤን ሀ ብለን አነበብን። ቪኤን እንደ ቭ አነበብን። አይ ሃቭ ቲኡን ቱ ብለን ማንበብ። ኤስን እንደ ስ ማንበብ። ኤስን እንደ ስ። ኤልን እንደ ል ማንበብ። ቅርታ ኤልኢን እንደ ል ማንበብ። ፒን እንደ ፕ ማንበብ። ስሌፕ አይ ሃቭ ቱ ስሊፕ አይ ሃቭ ቱ ስሊፕ ምን ማለት ነው? መተኛት አለብኝ መተኛት አለብኝ ማለት ነው። ያ እንደምታውቁት ስሊፕ ማለት መተኛት ማለት ነው። ስለዚህ አይ ሃቭ ቱ ካልን ደግሞ አለብኝ እያልን ስለሆነ አይ ሃቭ ቱ ስሊፕ ስንል ምን ማለታችን ነው? መተኛት አለብኝ እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? አሁንም አይን እንደ አይ አነበብን። ኤችኤን እንደ ሀ፣ ቪኢን እንደ ቭ ማንበብ። አይ ሃቭ ቲኦን ቱ ብለን ማንበብ ቱ፣ ሲኤን ኮ ብለን ማንበብ።
ከዛ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ኮል አይ ሃቭ ቱ ኮል አይ ሃቭ ቱ ኮል ምን ማለት ነው? ይህ መደወል አለብኝ መደወል አለብኝ እያልን ነው ማለት ነው። ኮል ማለት መደወል ማለት ነው። መደወል ስለዚህ በአንድ ላይ አይ ሃቭ ቱ ኮል ካልን መደወል አለብኝ እያልን ነው ማለት ነው። ያ የኛውስ ምን ይላል? አሁንም አይን እንደ አይ ኤች ኤን ሃ ብለን አነበብን። ቪኢን እንደ ቫ አንብበናል። ተመሳሳይ ነው ንባቡ። አይ ሃቭ ቲኦን ቱ ብለን ማንበብ። ከዛ ኤን እንደ አ ማንበብ፣ ኤስን እንደ ስ፣ ኬን እንደ ክ ማንበብ። አስክ አስክ አይ ሃቭ ቱ አስክ አይ ሃቭ ቱ አስክ ስንማታችን ነው መጠየቅ አለብኝ መጠየቅ አለብኝ። ስለዚህ አስክ የሚለውን ካወቅን ቀላል ነው ማለት ነው። አስክ ማለት መጠየቅ ማለት ነው። ስለዚህ አለብኝ ከሆነ ደግሞ ሀብቱን እንጠቀማለን። በአንድ ላይ አይ ሃቭ ቱ አስክ ስንል መጠየቅ አለብኝ እያለን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም አይን እንደ አይ አንብበናል። ኤችኤን እንደ ሀ፣ ቪኤን እንደ ቭ፣ ሀብ ቲኦን ቱ፣ ከዛ ኤስኤን በአንድ ላይ ሳ፣ ዋይን እንደ ይ ሳይ። አይ ሃቭ ቱ ሳይ አይ ሃቭ ቱ ሴይ ምን ማለት ነው? ማለት ነበረብኝ አይደለም፣ ይቅርታ እዚህ ጋር ማለት አለብኝ ለማለት ነው። ነበረብኝ ከሆነ ፓስት ነው የሚሆነው። አይ ሃቭ ሳይድ ማለት አለብን እዚህ ጋር ማለት ነው። ስለዚህ ምን ማለት ነው? እዚህ ጋር ሳይ ማለት አለብኝ ነው እንጂ ነበረብኝ አይደለም። በዚህ አስተካክሉልኝ ማለት ነው፣ በስተት ነው። ያ ወደ ቀጣዩ ንድ አይን እንደ አይ ማንበብ፣ ጂ ኦን በአንድ ላይ ጎ፣ ቲን እንደ ት ጋት፣ አይቲን ኢት ለማንበብ አይ ጎት ኢት አይ ገት ኢት ምን ማለት ነው? አገኘሁት አገኘሁት። ጌት አሁን ማግኘት ነው። እዚህ ጋር ገት ያልነው ምንድን ነው? ቨርብ ስሪ ወይም ፓስት ነው፣ ላለፈ ነው የምንጠቀመው እንጂ ጌት ካልን ኦልሬዲ ገና አገኘዋለሁ ሊሆን ይችላል። ይሄ ጎት ከሆነ ግን አግኝተዋል ወይም አግኝቸዋለሁ እያልን ነው ማለት ነው። ያ አይ ከዛ ዩን እንደ ዩ ማንበብ፣ ኤስን እንደ ዝ፣ ከኢጋ እንደ ዝ ማንበብ ማለት ነው። ዩዝ አይ ዩዝ አይ ዩዝ አይቲን ኢት ብለን ማንበብ። አይ ዩዝ ኢት አይ ዩዝ ኢት ምን ማለት ነው? እጠቀመዋለሁ ወይም እጠቀማለሁ ለማለት አይ ዩዝ ኢት እንላለን ማለት ነው። አይ ዩዝ ኢት እጠቀማለሁ። ያ ይሄኛው ምን ይላል? አይቲን አሁንም እቺ ኢት ኢዝ ለማለት ናት። አይ ቲ እዚህ ጋር ኮማ ካለች ኢዝ ለማለት ነው ማለት ነው። ኢት ኢዝ እንደማለት ነው። ኢት ኢዝ ኤንኢን ኒ ብለን ማንበብ። ዳብሊውን እንደ ው ማንበብ። ኒው ኢት ኢዝ ኒው ኢት ኢዝ ኒው ምን ማለት ነው? አዲስ ነው ማለት ነው። ኒው ማለት አዲስ ነው። ኢቲዝ ስንል ደግሞ እንደዚህ ነው፣ ይህ እንደዚህ ነው እያልን ነው ማለት ነው። በአንድ ላይ ኢቲዝ ኒው ስንል አዲስ ነው። ያ ይህ ምን ይላል? አሁንም ኢቲዝ ዳብሊውን እንደ ወ፣ አርን እንደ ር፣ ኬን እንደ ክ ማንበብ። ወርክ ኢቲዝ ወርክ ኢቲዝ ወርክ ምን ማለት ነው? ይህም ስራ ነው ይህ ስራ ነው ለማለት ኢቲዝ ወርክ እንላለን ማለት ነው። ያ አሁንም ይህን ምን ብለን አንብበው? ኢቲዝ ሲኦን እንደ ኮ ማንበብ፣ ኤልን እንደ ል፣ ዲን እንደ ድ ማንበብ። ኮልድ ኮልድ ኢትስ ኮልድ ቀዝቃዛ ነው ለማለት ኮልድ እንላለን ማለት ነው። ኮልድ ማለት ቀዝቃዛ ማለት ነው። ያ ይህስ ምን ብለን አንብበው? ኢትስ ኢን እንደ ኢ፣ ከዛ ኤን አናነብም አሁንም ምክንያቱም ሁለት አናባቢ ናቸው። ስለዚህ ኢን አንብበን ቀጥሎ ያለውን አናነብም እያችኋለሁ። ኢን እንደ ኢ አነበብን። ኤስን እንደ ዝ ማንበብ፣ ዋይን እንደ ይ ማንበብ። ኢዚ ኢዚ ኤስ ዝ ሚል ድምፅ አላት ማለት ነው። እዚህ ጋር ኢዚ ኢትዝ ኢዚ ቀላል ነው ማለት ነው። ኢትዝ ኢዚ ስንል ኢዚ ማለት ቀላል ማለት ነው። ኢትዝ ማለት ደግሞ ነው እያልን ነው፣ እንደዚህ ነው እያልን ነው ማለት ነው። በአንድ ላይ ኢትዝ ኢዚ ስንል ቀላል ነው እያልን ነው ማለት ነው። ኦኬ ወደ ቀጣዩ ነው ወደ መጨረሻው ስንሄድ ምን ይላል? አይ ቲኤስ ምንድን ነው ብያችኋለሁ? ኢትዝ ማለት ነው ብያችኋለሁ። ኢትዝ ቢኤን ባ ብለን ማንበብ፣ ዲን እንደ ድ ማንበብ። ባድ ኢትዝ ባድ ምን ማለት ነው? ይህ ደግሞ መጥፎ ነው። ባድ ማለት መጥፎ ማለት ነው። መጥፎ ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንግዲህ ዛሬ ምንድናያየን ማድረግ ስላለብን ነገሮች እንዴት በቀላል መንገድ እንግለጽ የሚለውን በትንሹም ቢሆን ያየንበትን ትምህርት አይተናል ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው? ቪዲዮዎችን ምንለቃቸውን ቪዲዮዎች አሰለችሁ ማየትና መከታተል ነው ማለት ነው። እንደሱ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ